በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕታት ለቅዱስ እንጣዋስና ለቅዱስ ያዕቆብ ዓመታዊ የዕረፍት በዓል እንዲሁም ለተስካረ ፍልሰታ ለማርያም በሰላም አደረሳችሁ አደረሰን። ዛሬ የምንጀምረው ሳምንት የቅዱሳን አባቶቻችንና እናቶቻችን ተጋድሎ የእምነት ጽናትና የአምላክ የእግዚአብሔር ድንቅ ታምራት የሚነገርበት ታላቅ የታሪክ ሳምንት ነው። የዚህ ሳምንት የመጀመሪያ ቀን በነሐሴ 17 ቀን ደግሞ የቀደመ ክፋቱን ትቶ በንስሐ የተመለሰው የቅዱስ እንጣዋስንና የቅዱስ ያዕቆብ ግብፃዊን ሰማዕትነት በታላቅ ክብር እናስባለን። ቅዱስ እንጣዋስ በቀደመ ሕይወቱ በሶርያ ደማስቆ የሚኖር ጣዖትን የሚያመልክ ምዕመናንን ካህናትን የሚያሰቃይ አብያተ ክርስቲያናትን የሚያፈርስና የሚዘርፍ ጨካኝ ሰው ነበር። ይሁን እንጂ የዚያን ዘመን ክርስቲያኖች ይጸልዩለት ነበር እንጂ አይጠሉትም ነበር። ክርስትና ጠላትን መውደድ ነውና። አንድ ቀን እንጣዋስ ንዋያተ ቅዱሳቱን ሊዘርፍ ሊያቃጥል ወደ ቅዱስ ቴዎድሮስ ቤተክርስቲያን ገባ። የቻለውን ያህል አጥፍቶ ሲወጣ ግን እግዚአብሔር አላሳለፈውም። ድንገት ቀና ሲል መላእክት ኃጢአተኞችን በቀስት ሲወጉ አየ። ከእነርሱም አንዱ ወርውሮ መታው። በጭንቅ ላይ ሆኖ ሳለ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ ስምህንም ልሸከም ብሎ ጮኸ። እንጣዋስ ከሞት አፍ ተመልሶ ተነሳ። በቦታው የነበሩትን ይቅርታ ጠይቆ ወደ ጳጳሱ ዘንድ ሄደ። በጥምቀት የእግዚአብሔር ልጅ ሆነ። እርሱ ወደ ጥምቀት ገንዳው ሲገባ በሕዝቡ ሁሉ ፊት ከሰማይ የብርሃን ምሰሶ ወረደ። ይህን ታላቅ ታምር ያዩ ከ10,000 በላይ አሕዛብ በክርስቶስ ስም አምነው አብረው ተጠመቁ። እመቤታችን ቅድስት ድንግል ማርያም ወስዳ ረቂቅ ምስጢርን ገለጠችለት። በመጨረሻም አረማውያን ሊመልሱት ባልቻሉ ጊዜ ጥርሶቹን በድንጋይ ረግፈው አርግፈው በሰማዕትነት ገለውታል። በዚህች ዕለት ዳግመኛ በ3ኛው መቶ ክፍለ ዘመን በግብፅ መኑፍ የተወለደው ቅዱስ ያዕቆብ ግብፃዊ ይታሰባል። ወላጆቹ በቃለ እግዚአብሔር ያሳደጉት ሲሆን ከአንድ ቅዱስ ሽማግሌ ጋር በመሆን ሌሊቱን ሙሉ ባህር ውስጥ ታጥመው ይጸልዩ ነበር። በዘመነ ሰማዕታትም የክርስቶስን ስም በገሃድ በመመስከራቸው ምክንያት ብዙ ካሰቃዩት በኋላ በዚህች ዕለት በሰይፍ ተፈጅቶ የሰማዕትነት አክሊል ተቀብሏል። በተጨማሪም በዚህች ዕለት ተስካረ ፍልሰታ ለማርያም ድንግል፣ ቅዱስ አክራጥስ ሰማዕት እና አባ እለእስክንድሮስ ዘቁስጥንጥንያ መታሰቢያቸው በታላቅ ክብር ይከበራል። በቀጣዩ ዕለት በነሐሴ 18 ቀን የቤተክርስቲያን ታላቅ አባትና ሃይማኖት ጠበቃ የሆነው የቅዱስ እለእስክንድሮስን ዓመታዊ የዕረፍት በዓል በታላቅ አክብሮት እናስባለን። ቅዱስ እለእስክንድሮስ በ3ኛው መቶ ክፍለ ዘመን በግብፅ የተወለደ ሲሆን ገና ልጅ ሳለ ምስጢረ ክርስትናን ይማር ዘንድ ወደ 17ኛው የእስክንድርያ ፓትርያርክ ወደ ቅዱስ ጴጥሮስ አስጣሜተ ሰማዕት ዘንድ ሄደ። በዚያም ከእርሱ ጋር ከሚማሩት መካከል አርዮስ ቤተክርስቲያንን ለማጥፋት ሲያስብ፣ ቅዱስ እለእስክንድሮስ ግን በጾምና በጸሎት በመትጋት መምህሩን ለመተካት ይጥር ነበር። ቅዱስ ጴጥሮስ በሰማዕትነት ከማረፉ በፊት እለእስክንድሮስን ከአርዮስ የኑፋቄ መርዝ እንዲጠነቀቅ መከረው። በ311 ዓመተ ምህረት ቅዱስ ጴጥሮስ በሰማዕትነት ካረፈ በኋላ ቅዱስ እለእስክንድሮስ የእስክንድርያ 19ኛው ፓትርያርክ ሆኖ ተሾመ። በጵጵስና ዘመኑም ለ17 ዓመታት ያህል እንቅልፍ እረፍት ሳይኖረው ሕዝቡን አጸና። ከብርሃን ደቀ መዝሙር ከቅዱስ አትናቴዎስ ጋር በመሆን አርዮስን በጉባኤ አወገዙት። በኋላም በ325 ዓመተ ምህረት በእኛ በኢትዮጵያውያን በ318 ዓመተ ምህረት በንጉሥ ቆስጠንጢኖስ አዋጅ 318 ሊቃውንት በኒቅያ ጉባኤ በተሰበሰቡ ጊዜ መንፈስ ቅዱስ ይህንን የተቀደሰ ጉባኤ እንዲመራ ቅዱስ እለእስክንድሮስን መረጠው። ቅዱስ እለእስክንድሮስ ጉባኤ ኒቅያን በሊቅነት በመምራት አርዮስን ተከራክሮ ረታው። ጸሎተ ሃይማኖትን በመስራት 20 ቀኖናዎችን በማውጣትና 10 መጻሕፍትን በመወሰን ቤተክርስቲያንን በሃይማኖት አለት ላይ አጸናት። ጌታችን ኢየሱስ ክርስቶስ ወልድ ዋሕድ የባሕርይ አምላክ ብሎ በመመስከር የሃይማኖታችን መሰረት አጣራ። በጸሎቱም ጊዜ ከሰማይ የብርሃን ምሰሶ ይወጣለት ነበር። ስለ ታላቅ ውለታውም ቤተክርስቲያን በግብፅ ካበሩት 5 ከዋክብት ሊቃውንት እንዳንዱ አድርጋ ታከብረዋለች። ቅዱስ ሊቅ በ320 ዓመተ ምህረት በዚህች ዕለት በክብር አርፏል። በዚህች ዕለት ዳግመኛ ተስካረ ፍልሰታ ለማርያም ድንግል 3ኛ ቀን ቅዱስ እንድራኒቆስ ዲያቆን እና ኢትዮጵያዊ ጻድቅ አባ ዘክርስቶስ ዘወሎ መታሰቢያቸው ይከበራል።
በቀጣዩ ዕለት በነሐሴ 19 ቀን የመነኮሳት ሁሉ አለቃ የሆነውን የታላቁ አባ መቃርስን የፍልሰታ አጽም በዓል አባታችን አብርሃም ጣዖታትን የሰበረበትን እና የካህኑን ቅዱስ ፊንሐስን ዕረፍት በታላቅ ደስታ እናስባለን። ታላቁ ቅዱስ መቃርስ ከ80 ዓመታት በላይ በበረሃ የኖረ ገዳመ አስቄጥስን የመሰረተና ከ50 ሺህ በላይ መነኮሳትን ይመራ የነበረ አባት ነው። በአርዮሳውያን ምክንያት ከባልንጀራው ከቅዱስ መቃርዮስ እስክንድራዊ ጋር ተሰዶ መከራን ከተቀበለ በኋላ ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅዱሳን ሐዋርያትና ከመላእክት ጋር ተገልጣ የምሕረት ቃል ኪዳን ገብቶላቸዋል። ከሁለት ዓመት ስደት በኋላም በዚህች ዕለት መልአኩ ኪሩብ በክንፉ ተሸክሞ ወደ ግብጽ መልሷቸዋል። ከዕረፍት በኋላ የትውልድ ሀገሩ የሳፊር ሰዎች በቅዱሱ ፍቅር ተነስተው አጽሙን ወስደው በስሙ ቤተክርስቲያንን አንጸው አኖሩት። በሰባተኛው መቶ ክፍለ ዘመን ተንባላት ቤተክርስቲያኑን ሲያጠቁ ሕዝቡ አጽሙን ይዘው ሸሹ። የገዳመ አስቄጥስ መነኮሳት የአባታቸውን አጽም ለማግኘት ሲጸልዩ ኖረው በመጨረሻም በአባ ሚካኤል ዘመን ታላቁ መቃርስ ለሀገረ ገዡ በራእይ ተገልጦ በተናገረው መሰረት አጽሙ በዚህ ዕለት በታላቅ ዝማሬ ወደ ገዳመ አስቄጥስ ተመልሷል። በዚህች ዕለት የደግነትና የእምነት አባታችን አብርሃም እውነተኛውን አምላክ ፍለጋ ጣዖታትን የሰበረበት ቀን ነው። አባቱ ታራ የቀረበውን ጣዖት ቢሸጥ ሲሄድ እርቦኛል አብላኝ አጫውተኝ ብሎ ጠይቆት መልስ በማጣቱ አንተ በዕለተ ሰሉስ የተፈጠርክ ዕፅ ነህ ብሎ ተባበረው። ወደ ቤቱም ተመልሶ ጣዖታትን በሙሉ በመስባበር በእሳት በነፋስና በፀሐይ ተመራምሮ እውነተኛውን ፈጣሪ አገኘ። በተጨማሪም በዚህች ዕለት የሊቀ ካህናቱ የአልዓዛር ልጅ ቅዱስ ፊንሐስ ካህን ይታሰባል። እስራኤላውያን ከሞዓብ ልጅ ሴቶች ጋር በኃጢአት በወደቁ ጊዜ ለፈጣሪው ቀንቶ በጦር አጥፊዎችን በማስወገዱ መቅሰፍቱ እንዲከለከል አድርጓል። እግዚአብሔርም 300 ዓመት ዕድሜ ጨምሮለት በዚህች ዕለት አጥቷል። በዚህች ዕለት ዳግመኛ ተስካረ ፍስሕታ ለማርያም ድንግል አራተኛ ቀን በታላቅ ክብር ይከበራል። በቀጣዩ ዕለት በነሐሴ 20 ቀን በ372 ዓመታት አንቀላፍተው የተነሱትን የቅዱሳን ሰባቱን ደቂቅ እና የቅዱሳን መጻሕፍት መተርጉም የሆኑትን የኢትዮጵያችንን ብርሃን የአቡነ ሰላማ ካሌ ዓመታዊ የዕረፍት በዓል በታላቅ ክብር እናስባለን። ቅዱሳን ሰባቱ ደቂቅ በሁለተኛው መቶ ክፍለ ዘመን በኤፌሶን ተወልደው ያደጉና በንጉሥ ዳኪዎስ ቤተ መንግሥት ግምጃ ቤት ተቀጥረው የሚያገለግሉ ደጋግ ወጣቶች ነበሩ። ንጉሡ ዳኪዎስ ክርስቲያኖችን ማሳደድና ለጣዖት እንዲሰግዱ ማስገደድ በጀመረ ጊዜ ቅዱሳኑ እምነታቸውን አንለውጥም አሉ። ንጉሡ ለምክር ጊዜ ሰጥቷቸው ወደ ጦርነት ሲወጣ ወጣቶቹ ሀሳቸውን መጽውተው በዋሻ ውስጥ በጸሎት ተወሰኑ። በዚያም ድካምና እንቅልፍ ተኝተው ሳይነቁ ቀሩ። እግዚአብሔርም ለ372 ዓመታት ያህል በዋሻ ውስጥ በሰላም አስተኛቸው። በአምስተኛው መቶ ክፍለ ዘመን በንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ መናፍቃን በተነሱ ጊዜ እግዚአብሔር አምላክ እነዚህን ቅዱሳን ወጣቶች ከእንቅልፋቸው ቀሰቀሳቸው። ከ372 ዓመታት እንቅልፍ በኋላ ሲነቁ መልካቸው እንዳበራ፣ እድሜያቸው ግን 400 ሊሞላ ጥቂት ቀርቶት ነበር። ከነርሱ አንዱ ራት ሊገዛ ወደ ኤፌሶን ከተማ ሲወርድ ከተማዋ በቅዱስ መስቀልና በአብያተ ክርስቲያናት አምራ አገኛት። የያዘው ገንዘብ የጥንቱ የዳኪዎስ በመሆኑ ወደ ንጉሡ ቴዎዶሲዮስ ወደ ጳጳሱ አባ ቴዎድሮስ ቀረበ። ንጉሡና ሕዝቡ ወደ ዋሻው ሄደው ሰባቱ ወጣቶችን ሲጸልዩ አገኟቸው። በሰባት ቀናት ድውያን እየፈወሱ ትንሣኤ ሙታን እውነት መሆኑን መስክረው በክብር አረፉ። በዚህች ዕለት ዳግመኛ በ14ኛው መቶ ክፍለ ዘመን በኢትዮጵያ የነበሩ ታላቁ አባት አቡነ ሰላማ ካሌ መተርጉም ይታሰባሉ። በትውልድ ግብፃዊ ቢሆንም የግዕዝ ልሳንን አጥንተው 81ን አስራው መጽሐፍ ስንክሳርን፣ ግብረ ሕማማትን፣ ለማርያምንና መጽሐፈ ገንዘብን ጨምሮ በርካታ ቅዱሳት መጻሕፍትን ወደ ግዕዝ ተርጉመው የቤተክርስቲያናችን ታላቅ ብርሃን ሆነዋል። በታላቁ ገድል ተጋድሏቸው ብርሃነ አዜብ እና መጋቢ ሃይማኖት ተብለው ይጠራሉ። በዚህች ዕለት ዳግመኛ ተስካረ ፍስሕታ ለማርያም ድንግል አምስተኛ ቀን እና ቅድስት ሄዛዊ መታሰቢያቸው በታላቅ ክብር ይከበራል። በቀጣዩ ዕለት በነሐሴ 21 ቀን የሐዋርያትና የሰማዕታትን አክሊል የተቀዳጀችውን የቅድስት ሄራኒ ዓመታዊ የዕረፍት በዓል እንዲሁም የሁለቱን ደጋግ እናቶች የንግሥት ሳባን እና የቅድስት ንግሥት እሌኒን የልደት በዓል በታላቅ ደስታ እናስባለን። ቅድስት ሄራኒ በመጀመሪያው መቶ ክፍለ ዘመን በታናሽ እስያ የንጉሥ ሉኪያኖስ ልጅ ነበረች። አባቷ
ክርስቲያኖችን የሚያሳድድና ጣዖትን የሚያመልክ በመሆኑ ልጁን በ12 አጥር አጥሮ ቤተ መንግስት አኖራት። ይሁን እንጂ አባቷ ያስቀጠረላት ክርስቲያን ፈላስፋ መምህር በፍቅርና በጸሎት አነጻት። ቅድስት ሄራንን በራእይ ነጭ ርግብ፣ የወይራ ዝንጣፊ ንስር አክሊል፣ የወይራ ዝንጣፊ ንስር አክሊል እንዲሁም ቁራ እባብ ሲጥሉ አየች። መምህሯም የጥምቀት የመከራና የድል አክሊል ምልክት መሆኑን ተረጎመላት። ወደ ጣዖታቱም ወርዳ ሁሉንም ቀጥቅጣ ተባበረቻቸው። የቅዱስ ጳውሎስ ደቀ መዝሙርን በድብቅ ገብቶ አስተምሮ አጠመቃት። አባቷ ንጉሥ ሉኪያኖስ እምነቷን እንድታስቀምጥ ባለመቻሏ ተናዶ በአደባባይ አስሮ የሚቆጠሩ ፈረሶችን እንዲረግጧት አደረገ። እግዚአብሔር ከእርሷ ጋር ነበረና ፈረሶቹ ሲረግጧት ልብሷ እንኳን ጭቃ ነካኝ። ንጉሡ አባቷና ሰራዊቱ ይህንን ታምር አይተው ከክርስቶስ በቀር ሌላ አምላክ የለም ብለው አመኑ። ንግሥናውንም ትተው ተጠመቁ። ከእርሱ በኋላ የተነሱ ነገሥታት ቅድስት ሄራንን በጦር ወግተው ቢገሏትም ከሰዓታት በኋላ ልክ ከእንቅልፍ እንደሚነቃ ሰው ተነሳች። ንጉሡና 30,000 ሰራዊቱ አምነው ተጠመቁ። እርሷም ሰልስት ፍሬን አፍርታ በዚህች ዕለት በክብር አረፈች። በዚህች ዕለት ዳግመኛ ከ3000 ዘመናት በፊት የነበረችው አምልኮተ እግዚአብሔር ከኢየሩሳሌም ወደ ኢትዮጵያ መጣችውና በጌታችን አንደበት የተመሰገነች ደጓ እናታችን ንግሥት ሳባ ወይም ማክዳ ልደቷ ይታሰባል። በተጨማሪም የመስቀሉን ደጅ የጠናችው የቅዱስ ቆስጠንጢኖስ እናትና የቤተክርስቲያን ባለውለታ የሆነችው ቅድስት ንግሥት እሌኒ ልደቷ በዚህ ዕለት ይከበራል። በዚህች ዕለት ዳግመኛ ተስካረ ፍስሕተ ለማርያም ድንግል በታላቅ ክብር ይታሰባል። በቀጣዩ ዕለት በነሐሴ 22 ቀን ደግሞ ከ12 ደቂቀ ነቢያት አንዱ የሆነው የታላቁ ነብይ ቅዱስ ሚክያስን ዓመታዊ የዕረፍት በዓል በታላቅ ክብር እናስባለን። ነብይ ማለት አልፎ የተሰወረውንና ገና ወደፊት የሚሆነውን ምስጢር በእግዚአብሔር ጸጋ የሚያውቅ ሰው ማለት ነው። ቅዱሳን ነቢያት ስለ እውነትና ስለ ሃይማኖታቸው በሰይፍ በእሳትና በመጋዝ ተፈትነው ለቤተክርስቲያን መሰረት ሆነዋል። ቅዱስ ሚክያስ ከክርስቶስ ልደት በፊት በ800 ዓመት ዓለም አካባቢ የተነሳ ነብይ ሲሆን ስሙም እንደ እግዚአብሔር ያለ ማን ነው ማለት ነው። ገና ልጅ እያለ መላእክት ያነጋግሩት ነበር። በፊቱም ላይ የብርሃን ጸጋ ይታይ ነበር። በዮአታም በአካዝና በሕዝቅያስ ዘመነ መንግስት ተነስቶ ሕዝቡንና ነገሥታቱን በትንቢት አስተምሯል። ክርስቶስንም ቅዱስ ሚክያስ አንድ ቀን በቤተልሔም ሲያልፍ ከተማዋ ፈርሳ ዳዋ በቅሎባት አይቶ አዘነ። ወዲያውም አንቺ የኤፍራታ ምድር ቤተልሔም የይሁዳ ነገሥታት ከነገሱባቸው ከተሞች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ዘንድ ይወጣልና ብሎ ትንቢት ተናገረላት። ይህም ትንቢት በፍጻሜው የባሕርይ ንጉሥ ኢየሱስ ክርስቶስ ከእመቤታችን ቅድስት ማርያም በቤተልሔም በመወለዱ ተፈጸመ። ቅዱስ ሚክያስ 7 ምዕራፎች ያሉትና ታላቅ ትንቢትን መጽሐፍ ጽፎ ወገኖችን በፍቅር በእውነት ሲመራ ቆይቶ በንጉሥ ሕዝቅያስ ዘመን በመልካም ሽምግልና አርፏል። በዚህች ዕለት ደግሞ የቅዱስ ሚክያስ ነብይ ዓመታዊ በዓል በታላቅ ክብር ይከበራል። በቀጣዩ ዕለት በነሐሴ 23 ቀን ስለ እውነተኛው ኦርቶዶክሳዊት ሃይማኖታቸው ሲሉ በአንድ ጀንበር ደማቸውን ያፈሰሱትን 30,000 የእስክንድርያ ግብፃውያን ሰማዕታትና የቅዱስ ዱንያኖስ ሰማዕታትን ዓመታዊ የዕረፍት በዓል በታላቅ ክብር እናስባለን። በ451 ዓመተ ምህረት ከተካሄደው የኬልቄዶን ጉባኤ በኋላ የእስክንድርያው ፓትርያርክ ቅዱስ ዲዮስቆሮስ እውነትን በመመስከሩ ምክንያት ወደ ጋግራ ደሴት ተሰደደ። የግብፅ ክርስቲያኖችም አባ ዲዮስቆሮስን በሞት ካጡ በኋላ በእርሱ ቦታ ታማኙን እረኛ አባ ጢሞቴዎስን ሊሾሙ ወደዱ። ነገር ግን መላካዊ ንጉሥ ሊዮን በሕዝቡ ላይ አብሩታሪዎስ የሚባል መናፍቅ ጳጳስ በግድ ሾመባቸው። ሕዝቡና ካህናቱ ግን ከመናፍቁ ሳይባረኩና ሳይቀበሉ በእውነተኛው እምነታቸው ጸኑ። በኋላም መናፍቁ ጳጳስ ተገድሎ በመገኘቱ ክርስቲያኖቹ አባ ጢሞቴዎስን በክብር ሾሙ። በዚህ የተበሳጨው ንጉሥ ሊዮን ኦርቶዶክሳውያንን ባገኛችሁበት ቦታ ሁሉ ግደሉ የሚል ጨካኝ አዋጅ አወጣ። በንጉሡ ጨካኝ አዋጅ ምክንያት በእስክንድርያ ከተማ ታላቅ ጭፍጨፋ ተካሄደ። ወንድ፣ ሴት፣ ሕፃንና ሽማግሌ ሳይባሉ 30,000 አበውና እህቶች ለ3 ቀናት ያህል ደማቸውን እንደ ውሃ ፈሰሰ። ቅዱስ ዳዊት ቀባሪም አጡ እንዳለ ስለ ክርስቶስ ፍቅርና ስለ እውነተኛው ሃይማኖታቸው ሲሉ ሕይወታቸውን አሳልፈው በመስጠት የሰማዕትነትን አክሊል ተቀዳጁ።
በዚህ ዕለት ዳግመኛ በታላቅ ጽናት ምስክርነትን የሰጠው የቅዱስ ጅሚያኖስ ሰማዕት ዓመታዊ መታሰቢያ በታላቅ ክብር ይከበራል። በነሐሴ ወር የተከበሩት እነዚህም ቅዱሳን ጻድቃን፣ ነቢያት፣ ሐዋርያትን፣ ሰማዕታትን አምላክ እግዚአብሔር ረድኤትና በረከትን ያብዛልን። በእውነተኛዋ ሃይማኖታችን አጽንቶ እስከ መጨረሻው የጽናት አክሊልን እንድንቀዳጅ በቸርነቱ ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።